ሰላም ሰላም ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። በመቀጠልም አንድ ነገር ልላችሁ የምፈልገው ነገር ምንድነው? በተለይ እነዚህ እኔ በኪያና በአንዋር ዙሪያ አንድ ነገር ልናገር እና በተለይ ኮመንተሮች አላህን ልንፈራ በተለይ ሙስሊም የሆናችሁ እህት ወንድሞቼ አላህን ልንፈራ ይገባል። ይሄን ያክል አንድ የሰው ልጅ ሙስሊም የሆነ ባለትዳር ሆኖ በሐላል አርጎ የሐላል ሚስቱ እያለች የድሮ ኤክሱ ጋር ሂዶ ሲጨመላለቅ እኛ ጎበዝ ነው እኛ አንተ በርታ ትዋደዳላችሁ ማለት እኛ የለብንም። ምክንያቱም በዚህ ቆይ እኛ የትኛውም ሰው ምን እንማራለን? ወደ ዚና መጣራት ወላ ምንድነው? ምናየው የምንረዳው ነገር ምንድነው? ኮመንተሮች አላህን ልንፈራ ይገባል። ወላሂ ነው የምላችሁ። ነገ እያንዳንዳችን ሰብስክራይብ ያደረግነው እያንዳንዳችን የጻፍነው ኮመንት ነገ እኛ በራሳችን ባልሰራን ወንጀል በማየታችን ብቻ እንጠየቅበታለን። ቆይ ለምንድነው እንደዚህ አንድ ወንድ አጅነቢ የሆነች ሴት ራቁቷን ተገላልጣ የምትይዝ ሴት የኔ ፍቅር አፈቅርሻለሁ ብሎ ከራሱ መለጣጠፍ መነካካት ምንድነው? አንድ ሰው እጁን ሲጨብጥ ለስንት ጊዜ የጀሀነም እሳት እንደሚጨብጠው አያውቅም ነው ወይስ ወላ ምንድነው? እኔ እኮ በጣም ነው እኔ የነሱ ያደረጉት አደረጉት ራሳቸው በሚጠየቁበት ቦታ ይጠየቃሉ። ግን እኛ ምንጽፈው ሜሴጅ ሰውን ወደ ዝሙት ሂዱ እንደዚህ ሁኑ ብለን ራሳችን ነው የምንገፋው። ስለዚህ አላህን ልንፈራ ይገባን። እንደዚህ ወደ መጥፎ የሄደው ሰው እኛ ራሳችን ማስተካከል እንችላለን። ምክንያቱም ሰብስክራይብ በማንሳት ኮመንት ባለመጻፍ ባለማየት ላይክ ባለማድረግ እና ትዳሩ ያለችው ሚስት እያለች እንደዚህ መጨመላለቁ ወላሂ በጣም ነው የሚያስጠላው። አላህን ልንፈራ ይገባል። እና እኔ ምናልባት ይሄ ሪከርድ ሊደርሰው ይችላል ወይም ላይደርሰውም ይችላል። ግን ይሄን አይቼ ከማልፍ ብዬ ሀቂቃ እና አንቺ ሮዛ አንቺ አሮጊት ነሽ አንቺ እንደዚህ ነሽ የምትሉ ሰዎች አላህን ልትፈሩ ይገባል። አሮጊትም ሆነች ሃይማኖታቸው አንድ ናት። ሂጃቧን ሸፍናለች ሰውነቷን ሸፍናለች ሙሉ አካሏን ሸፍናለች። ስለዚህ ያን ለመንዘላዘል ከሆነ መጀመሪያ አይንዘላዘልም ወይ? ለምን